በአሁኑ ጊዜ ለአንድ እስከ 50,000 አለ ለሁላችንም ማለት ነው። ከ50,000 ደግሞ በውስጣችን የተቸገረ ካለ እንረዳለን፣ የተቸገረ ካለ እንረዳለን ማለት ነው። በብሩ በቆጠብ ነው። ሌላው ደግሞ ሁሉም በእጁ የሚፈርም የለም። የጎልማሳ ትምህርት እንማራለን። ጎጂ ልማዳዊ ድርጊት በውስጣችን ምንም የለም። የሴት ልጅ ግርዛት፣ ጎጂ ልማዳዊ ድርጊት፣ አስገድዶ መድፈር ምን የለም። ሁሉም ነው ብያለሁ ቅድም ማለት ነው። ናቸው እንቆጥባለን። ሁሉም እስከ 57,000 ደርሰናል ሁላችንም ማለት ነው። በማገዶ ቁጠባ ምድጃ እንጠቀማለን። ከከብት ተለይተናል። ከብትና ሰው አብሮ የለም። ሽንት ቤት አለን በጤናው። ሁለተኛ ደግሞ አንድም ሴት ቤት አትወልድም። መጀመሪያ ቅድመ ምርመራ የሚባል ነገር አለ። ድህረ ወሊድ የሚባል ነገር አለ። ከወለዱ በኋላና ከወለዱ በፊት ማለት ነው። ደግሞ ክትባት በ26ቱም ልማት ህብረት ያልተከተበ ልጅ የለም። የ9 የኩፍኝ የሚባል ነገር አለ። የ13 ወር እሱ ራሱ መቼ ነው ብሎ ነው ሴቱ ሁሉም ቢጠይቀው። ከባሎቻችን ዶሮ አርብተን ማለት ነው። ከባሎቻችን እጅ አንጠብቅም። እንቁላል ወስደን እንሸጣለን። ከጋሮ ጎመን አለ፣ ጎመን እንሸጣለን። በአሁኑ ሰዓት ደግሞ ግብዓት ተጠቅመን ማለት ነው። በአንድ ማሳ ብዙ እህል ነው የምናመርተው። በአሁኑ ሰዓት ግብዓት ተጠቅመን በግብርናው ማለት ነው። ግብዓት ተጠቅመን ሁሉም ያመርታል። ቀለብ ተርፎ ይሸጣል። ሁሉም ጎበዝ ነው። 12 ወር ማለት ነው። ቀበሌው ላይ 26 78 የአንድ ለ10 አባላቶች አሉ። በየ15ቱ ሁሉም የልማት ህብረቶች በራሳቸው ቀጥሩ በየሳምንቱ በየወሩ በየሳምንት በየ15 እየተሰባሰቡ ያላቸውን ችግር ማን ከማን ይሻላል በማለት ይወያያሉ። በጤና፣ በግብርና፣ በትምህርት ኖራችን በየትኛው ኖሩ ዘዴ ማምለጥ ማሽነፍ እንዳለብን ሁሉ በየ15 ቀን እየተወያየን በሴቶች ጉዳይ በቀበሌው ሊቀመንበር አማካኝነት በተሰጠን የግንዛቤ የተነሳ እየተወያየን ኖራችን ለማሸነፍ በጓሮ አትክልት በተሻሻሉ የከብት እርባታ ዝርያዎች በትምህርት በጤና እየተወያየን አለን። ይሄው ደግሞ ቁጠባ እንቆጥባለን። እኔ ምሳሌ አሁን 10 ዶሮዎች አሉኝ። በየ15ቱ ቁጠባ ስላለብኝ የተወሰነውን ለቁጠባ ያስገባ የተወሰነውን ደግሞ ለቤት ለልጆቼ እያበላው የባለቤቴን እጅ ላለማየት ጥረት እያደረኩ በተወሰነው ደግሞ የሴት የዶሮዎችን ፍሩሽካ የሚበሉትን ምግብ እያደረኩ ባለቤቴን ምንም ነገር ወጪ ሳልጠይቅ ኖሮዬን ለማሸነፍ እየተሯሯጥኩ ነው ማለት ነው። ቅድም የልማት ህብረት ሰብሳቢ ሁሉም ነው። ሁሉም ተመሳሳይ ነው። እዚህ ቤት ስንገባ ከዛኛው ካየነው ተመሳሳይ ነገር ነው። ዶሮ ለብቻ አለ፣ ከብቶች ለብቻ አሉ። የከብት ቤትና የመኖሪያ ቤት ለይቷል። የዶሮ ቤት ደግሞ ሰርተዋል። አንድ የቂቤ ማቀነባበሪያ እኒና ጥቅል የቀበሌውን ደግሞ ጥያቄ የምትጠይቁበት አስተያየትም የምትሰጡበት ድንኳኑ ጋር እንሂድና አንድ እናያለን ማለት ነው።